እንዴ ማሚ እኮ ነጭ ብላት ነጭ ብላት አይደለም አለችኝ እኮ ሰላም ነው እንዴት ናችሁ ሰላም ውድና የተከበራችሁ የማሬ ዩቲዩብ ተመልካቾች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እኔ ጋር ሁሉ መልካም ነው። እንዴት ናችሁ? እኔ እግዚአብሔር ይመስገን ከብዙ ሳምንታት በኋላ ዛሬ እንግዲህ ያው ወደ እናንተ ጋር መጥቻለሁ። ሁሉ ሰላም ነው። በዓል እንዴት ነበር? ጥምቀት ነበር፣ ገና ነበር። ሁሉንም ካለቀ በኋላ ነው እንግዲህ ዛሬ ወደ እናንተ የመጣሁት። ያው ትንሽ ማስተካከል የነበረብኝ ነገር ነበር፣ ለዛ ነው የጠፋሁት። በጣም ይቅርታ፣ ከልብ ይቅርታ ላለሁኝ ማለት ነው። በጣም ነው ናፈቃችሁኝ። እኔም እንደናፈኳችሁ ተስፋ አደርጋለሁ። በሰላም ነው እንግዲህ በውስጥ ያናገራችሁኝ ያላችሁ ሁሉ ሰላም ነው። እኔ ጋር ያው ነግሬያችኋለሁ። ትንሽ ማስተካከለው ነገር ስለነበረብኝ ነው የጠፋሁትኝ እና ዛሬ እንግዲህ ወደ እናንተ ጋር መጥቻለሁ። ደስ በሚል በቃ እንዴ ልበላችሁ፣ ደስ በሚል ነገር፣ ሰውን በሚያስደስት ነገር ወደ እናንተ ጋር ይዤ መጥቻለሁ። እናንተም ደግሞ እንደማታሳፍሩኝ ተስፋ አደርጋለሁኝ። እንግዲህ ዛሬ ለእናንተም ደግሞ ሰርፕራይዝ ነው። በነገራችን ላይ ከእናንተ ጋር ጭምር ነው ያንን ሰው ሰርፕራይዝ ማድረግ የምፈልገው። ኬክ አሰርቻለሁ። የሚቀሩኝ ነገሮች አሉ። እነሱን አብረን ገዛና ያው ሰርፕራይዝ የምናደርገው ሰው ይኖራል ማለት ነው። ዛሬ በጣም ወደው ሰው ነው። ያው ማን እንደሆነ ሴት ትሁን ወንድ ትሁን ሰርፕራይዝ ነው። እንግዲህ ከእናንተ ጋር አብረን ነው ሰርፕራይዝ የምናደርገው። እንግዲህ አብረን የምናየው ነገር ይሆናል። ያው ቤተሰቦች ማጠብቁት ሰው ነው፣ እኔም ማልጠብቀው ሰው ነው በርግጥ እና አብረን ሰርፕራይዝ የምናረጋቸው ይሆናል። ያው ወንድ ወይ ሴት መሆኑ ስላልታወቀ ማለት ነው። ቤተሰቦች አው በሰላም ነው የጠፋሁት። ትንሽ እኔም ታውቆኛል፣ ጠፍቻለሁ። ማስተካከል የነበረብኝ ነገር ስለነበር ነው የጠፋሁት። በጣም ይቅርታ። እንግዲህ በቀጣይ ያው ላለመጥፋት እሞክራለሁ። ቤተሰቦቼ በጣም ነው ናፈቃችሁኝ። ጥምቀት እንዴት አለፈ እናንተ ጋር? እኛ ጋር እግዚአብሔር ይመስገን በጣም አሪፍ ነበር። እንደዛውም ከበዓል በኋላ ቪዲዮ አልሰራሁኝም። ያው አለመመቸት ነገር ገጥሞኝ ነው። ከዚህ በኋላ ግን እግዚአብሔርን ነው የምላችሁ ላለመጥፋት ቃል ገባለሁ። እንግዲህ ዛሬ አብረን ነው ሰርፕራይዝ የምናደርገው። ማጠብቁት ሰው ነው ብያቸዋለሁ። ወንዲውን ሴቱን አያው አልታወቀም። በቃ ያው ሰርፕራይዝን ለማየት ማን እንደሆነ ለማወቅ እየጓጓችሁ ከኔ ጋር ጠብቁኝ። እንግዲህ ያው ምስጌን የለም እቃ ምናምን ገዛዛልኝ ብዬው ልኬዋለሁ። እኔና ካሜራማኔ ብቻ ነን ያለነው። ያው እሱም ዝም ብለህ እቃ ምናምን ገዛዛ ምናምን ስለው ምንድነው ምናምን ብሎኛል። እሱም ከእናንተ ጋር ነው እንግዲህ ሰርፕራይዝ የሚሆነው። በርግጥ ያው የሰርፕራይዙ አንዱ አካል ነው፣ ግን ማን እንደሆነ ምናምን የሚያውቀው ነገር የለም። እቃ ብቻ ገዛዛልኝ ነው ያልኩት። ስለጠፋሁባችሁ በጣም ይቅርታ። እንግዲህ እስከዛው ድረስ ሰርፕራይዝ እስከሚደርስ ድረስ ማጋ እንደምንሄድ ድረስ ያው ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ቤቴ ያው ይቀዘቅዛል አውቃለሁ። ምክንያቱም በእኔም ጥፋት ነው። ቪዲዮ መልቀቅ ነበረብኝ፣ ያው አለመመቸት ስለገጠመኝ ነው። ግን ሞቅ አድርጋችሁ ጠብቁኝ። እወዳችኋለሁ። ያው እንግዲህ አሁን መንገድ ጀምረናል። እዛ ጋር ባጃጅ እየጠበቀኝ ነው። እስከዛው ድረስ ቤተሰቦቼ በማበረታታት እኔን ደግፉኝ። ውዷ ልጃችሁ እወዳችኋለሁ። ከሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦች መልካም ቆይታ ይሁንላችሁ። ሰላም እንዴት ናችሁ? የተወደዳችሁ የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። ጠፋን አይደል? አዎ ጠፍተናል። በጣም ጠፍተናል። እንግዲህ ያው የመጥፋታችን ምክንያት አዘንስ ጋራ ነው እና ቤተሰቦች ዛሬ እና ያው ማሬ የሆነ ሰርፕራይዝ አለ እያለች ወደዚህ ሰፈር እያስጨነቀች እንቅያምጥቻለሁ። እንግዲህ ያው አቅጣጫ የሚመራ ወደ ሆነ ሰው ቤት ነው እንግዲህ እኔ እየተጠረጠርኩኝ፣ ግን በዚህ ባጭር ጊዜ ደግሞ የሚሆን አይመስለኝም። ምክንያቱም የጠረጠርኩት ሰው 2 ወር ከምናምን ነው ገና። ግን በዚህ አጭር ጊዜ እኔ እንጃ አላውቅም። ብቻ
እኔ እንደጠረጠርኩት እንደሆነ ያው ቤተሰቦች እሱ እያወጣጣ ነው ነገሩ። እኔ ደግሞ እንዲወጣ አልፈልግም ሰርፕራይዝ ስለሆነ ለእናንተም ጭምር ማለት ነው። እንግዲህ ያው መሳሪያ ካልገዛ ላይ እንደምንም ብዬ አቅሜን አሟጥጬ እኔ ለእናንተ ብዬ ሰርፕራይዝ ነው ሲባል ያው ወንድ ልጅ ያለው ነው መለዝ አድርጎ ይዞ የሚመጣው ያው ይዤ መጥቻለሁ። እንግዲህ ለሰርፕራይዝ እንዲሆን ሰው ማስደንገጥ እስከሆነ ድረስ በደንብ መደንገጥ። ወንድሜ እንዴት ነው? ሰላም በሉልኝ እና ቤተሰቦች እኔ ወንድሟ የምታውቁት ሰው ለማለት ነው። አይደለም በፍጹም አይሆንም። እኔ ወንድም ነኝ እህት ነኝ። አሁን አይፈነዳም። ቤተሰቦች የምታውቁ ሰዎች ትኖራላችሁ ብዬ አስባለሁኝ። ያው ይሄ አካባቢ ወደ ማን ቤት ወደ የት እንደሆነ የምጠረጥሩ ሰዎች ትኖራላችሁ። ዛሬ እንግዲህ አብረን ሰርፕራይዝ የምናደርገው ሰው ይኖራል ብዬ አስባለሁ። በቅድሚያ አሁን እንግዲህ ደርሰናል። መንገድ ላይ ነው የቆምነው። እንግዲህ አሁን ወደ ቤቱ ጠጋ እንልና እናሳያችኋለን። እስከዛው ድረስ መልካም ቆይታ። አንድ ላይ ነው አበቃ ሳውን ታፈረደን እንዴ? ተማለ የዚህ ቤት ሰው እንደምን ናችሁ? አመት አንድ ቀን መጣንላችሁ። አሁን ነው የፈነዳው። ቤተሰቦች በጣም ናፍቀኛለች። ግን ማመት ናፍቀኛለች። ማመት ሆነ መቼም ማሚ አይደለችማ እኛ ነን። ፀሐይ ግን በጣም ከባድ ነው። በጣም ከምላችሁ በላይ እኔ ነኝ። እንዴ ማሚ እኮ ነጭ ብላ አይደለም አለችኝ እኮ። እንዴት ናችሁ? መግባት ይቻላል? አስጨነቀችኝ እኮ ይሄ ለመንገድ ያመጣችኝ ናፍቀሽኝ ነበር። እኔም በጣም ናፍቀሽኝ ነበር። እንዴት ነሽ? እንዴት ነሽ? ኢትዮጵያ እንዴት ነው? ያው እንዳየሻት አሁን ላይ እንደምታያት ያው ፀሐይዋ በጣም ያቃጥላል። እነ ማዘር አይመጡም ነው ወይ? አይመጡም እነ ማዘር። እንዴ አንቺ አምሻል እንዴ? እነ ማዘር ከመጡ ነው የምትለው? ይመጣሉ እንዴ? ኧረ በፍፁም አንቺ ስራት ይኑርሽ። ያው ቤተሰቦች አያቴን ያሳደገችኝ አያቴ ነው። ያው ከማሚ በላይ ነው የሚያከብራት የሚሰራት። ሁለታቸውንም ያከብራል። ግን እኮ በይ ታሳስችኛለሽ። እስቲ ማሽን ተጠቀሙ። እውነት ናፍቀሽኝ ነበር። እንዴት ነሽ? እኔ እፈራለሁ። ለነገሩ ካሜራ ማን አለ ለምስክር። ያው የሁለታችንም እናት እንደመሆኗ መጠን ግን እንትን እንኳን ዘነገሽኝ። ማታ እመጣለሁ ምናምን ስትይ እንዴት ቆይ በዚህ ባጭር ጊዜ ስለሽ አሁን እንደዚህ ድንገት ለሆነ ጉዳይ እኮ ነው ድንገት የተነሳሁት ሳልነግራችሁ። ለማርያም ማታ ደውዬ እመጣለሁ። ጠርጥሬ ያለው ሰርፕራይዝ ነው ምናምን ስትለኝ እኮ እሷ ትንሽ ተጠራጥሬ ነበረ። ግን እሱም ይሁን ብለን ዝም ማለት መጠራጠር ቆንጆ ሆኖ ሳለ እንግዲህ ቤተሰቦች እናቴ እንግዲህ ያው
እንደዚህ ቆንጆ ነች ያለችው እናቷ እንደዚህ ቆንጆ ነች እንግዲህ በጣም ቆንጆ ናት በጣም ማለት ነው እኔ እንኳን ያድረሰች እስቲ ኮመንት ላይ ለምን ማን እነሱ ቢመሰክሩ አይሻልም ማን ቆንጆ እንደሆነ እንዴ እኔ እናቴ ናት ቆንጆ ብዬ ነው የማወራው እንደዚህ ቆንጆ የለም ካንተ አልበልጥም ያው ቤተሰቦች ያው ቲክቶክ ላይ ብዙ ጊዜ ተቀምጠን ምናምን እናንቺ እናወራለን ምንድነው ገስ ላይ ያስገቡልና የማሚ ጓደኞች ያው ስማቸውን መጥራት ብችል ብዙ ናቸው በጣም እነዚህ ነው አሉ እነ ቅድስቴ በጣም ብዙ ናቸው ያኛው ሙራድ በጣም ብዙ ናቸው እና ያው እናትና ማልጅ አይደላችሁም እናንተ እህትማማቾች ናችሁ ይላሉ አረ ለምን እናትና ልጅ አልመስልም እንዴ አምስት ግን ያው ትንሽ ጫፍ ስለማቅ አመኘ እንጂ አራሰው ብዙ ሰው ያው ሲናገር በእኔም እንደሰማሁት ያው እህቷ ነች ብለው ነው የሚያስቡት በስማ አሁን አንተ ፍሬዲሽ ምን ነው እህት የምትሆነው አረ ልጄ ናት ያው እንግዲህ አራፊን ታርቀዋል እንግዲህ ግን ቤትስ ማለት ነው አልናፈቀሽም ነበር ማለት እኛማ እየተመላለስን ምናምን ነገር እኮ ያጸዳዳን ቡና ያፈላን ፏፏ ያልንበት ነው ከማዘር ጋር የመጣው ማለት ነው ከአያቴ ጋር ግን ቢሆንም አልናፈቀሽም በጣም ናፍቆኝ ነበር እንዴት አግኝተሽው እንደው አልተቀየረም ግን ውበቱ ጨምሯል ብዙ ነገር አስተካክላችሁልኛል አመሰግናለሁ ያው ቤተሰቦች ይሄ ቤት ያው የሷ ነው አይደለም የሚለው ነገር ትንሽ ያጠራጥር ነበር በመሰረቱ እንግዲህ ያው ብዙ ሰው በነገራችን ላይ የዛኔ ያጠራጠረው ምን መሰላችሁ ድንገታዊ ነገር ስለሆነ ምክንያቱም በዚህ ሰዓት እንደዚህ አይነት ነገር አይደረግም እንትንም ስለሆነ ድንገታዊ ነገር ብዙ ሰው ኮሜንት ላይ የገባ እንትኑ ላይ ውሸት ነው ይሄ ለፕራንክ ያረጋችሁት ነገር ነው ብዙ ለቪዲዮ ነው ምናምን እያለ የሰው ቤት ሆኖ ነው እንትምትሉት ምናምን ብሎ ብዙ ሰው ሐሳብ እየሰጠ ነበር እኔም አርገጥ በአንዳንድ ሰዎችን እየመለስኩላቸው ነበር አንዳንድ ሰዎችን ከመሰላቸው ይሰላቸው ግን በዛም ደግሞ ልክ እኛን ያመሰገኑ በጣም ደስ ብሏቸው ስንት አመት ውጪ ሀገር እንደቆየች የሚያውቁ ሰዎች በጣም ተደስተው ይሄማ ይገባታል ምናምን ብለው በጣም ደስታቸው ብዙ ሰው ግን ማሚን ያውቃታል ያንሳታል ይሄ እኮ ያንሳታል አብዛኛው ፌመስ ነገራችን ላይ በዚህ መሃል አድናቂሽ ነኝ ፌመስ ነኝ ምክንያቱም ያንሳታል አንዳንድ ሰዎች ጭራሽ አብዛኛው በሚባል ኮመንት ያንሳታል ይሄ እኮ ሲያንስባት ነው ምናምን የሚሉ ሰዎች አሉ ያ ማለት ያው ፌመስነት ነው እንደዚህ ያደረገ ያው እዛ ሀገር ያሉ ልጆች ለተቸገሩ ልጆች ብዙ ጊዜ ያው በታላችሁ አቅም ትረዳለች ያው ልምዱም ስላላት ምናምን ኢትዮጵያ እኮ በነገራችን ላይ ማሚው ደግሞ ይለያል ግን ኢትዮጵያ እዚህ ስንሆን ነው አውሬ ምን ነው ኢትዮጵያ እዛ ሌላ ሀገር ስንገባ ቴክኖሎጂ ቢለው ምናምን ላንጋጋው በጣም ለምን አይተዋል ሰው ሀገር እኮ ማንንም የለም አንተ ራስህን በራስህ እንጂ ከማን ጋር ተናንዳትም አማርኛ የሚያወራ ሰው ይናፍቃል ኢትዮጵያ ግን አንስማማ ኢትዮጵያ ስንገባ እኔ በጣም ይገርመኝ ብዙ ጊዜ አሁን ለምሳሌ ብዙ ሰዎች እንትን የሚሉት ከሀገር ውጪ ሲሆን ምናምን በጣም ፍቅር አለ ምን አለ እንዴ ይሄ ነገር ለምን ሀገር ውስጥ አይሆን ምናምን ስትይደው ስታይ ሀገር ውስጥ ይባላል እርስ በርሱ ግን ሌላ ሀገር ላይ ምናምን ሲያገኝሽ በቃ በጣም በፍቅር ነው ምናምን ደግሞ አንቺ ብዙ ሰዎችን እኔ እንደምትረጂ ብዙ ሰዎችን የሆነ በነገራችን ላይ አንዳንዴ ብዙ ሰው መርዳት ማለት ገንዘብ ይመስላል ገንዘብ ሳይሆን አለውል መባል ራሱ አንዳንዴ ሰው እንደዚህ ቀርቦ የሚያወራው ሰው ሚናፍቀው ሰው አለ ገብቶሻል አይደል አንዳንዴ ብለሽ መስማት ራሱ ያንድ ሰውን ህመም ማቅለል ነው እና ብዙ ጊዜ በዛ ኮሜንት ላይ ይሁን ለሷ ያንሳታል ይሄ ነገር ለሷ ምንም ነው ለሷ ከቆየችው አንፃር ከለፋቸው አንፃር ለሰዎች ካደረገችው አንፃር ይሄ ለሷ ምንም ነው ምናምን ብለው ኮሜንት ላይ ሲያደንቁ ነበር በዛ መሐል እኔም እንዴ ማሚ እኔም ማላቃት ማሚ ያለች እንዴ ምናምን ብዬ በቃ ተደነኩኝ እና ያው ማሪንም በጣም እንትን ይያሏት ነበር ያሞገሳት በጣም ጀግና ሴት ምናምን ይያሉ
በጣም ኮሜንት ላይ በቃ የልጅ አኩሪ አንተ ደግሞ ያማች አኩሪ አማች ገና ሳልገባ አማች ገና አማች አይደለም ጓደኛዋ ነው እያልኩኝ ሁሉም ሰው እንዲማርበት ኦሬዲ ፋንታውን ጋር ለምን አይቀርም ያለች ሰው ነበረ። ሴፉ ጋር ምናምን እያሉ በደከም ነው እንደዚህ የሚረዳን በገንዘብ የሚረዳን ሳይሆን በአስተሳሰብ የሚረዳን ሰው ለትምህርት ይሆናል ለምን አይቀርብም። ብዙዎቹ ሼር አድርገውታል። ለብዙዎቹ ምን ሼር ከማድረግ በፊት እነሱ እንትን ብለውታል። ለትምህርት ይሆናል ያስተምራል። እኛ ብዙ አመት ደክመን ብዙ አምጡ ነው እንጂ አለሁም ቢለን አጣን። አንቺ ግን ልጅሽ በጣም ጎበዝ ናት። በጣም እንደ ልጅነት አይደለም አዋቂ ናት። ምን ነው የተወሰነ ቀናቶች ከቤተሰብ ጋር ከኛ ቤተሰብ ጋር ብትገናኝ እንኳን ያደርሰው አለ። እኔ በውስጥ ደውሎ ሴፉ ጋር ምናምን ምትሉ ቢያንስ የተወሰነ አይቻለሁ። ያው ኮመንቱ 400 ምናምን ነው 300 ምናምን ኮመንት ነበረ። ከዛ ኮመንቱ ቢያንስ የተወሰነው ሴፉ ጋር ይቅረብ ምናምን የሚል እንትን ነበረ። ያንን በጣም ያው እናመሰግናለን። ያው ይሄ ኬክ የተሰራው ለማሚ ነው። እንኳን ደህና መጣሽ ነው የሚለው። አመሰግናለሁ። ያው መቆርጥልን ደግሞ ማሚ ነች። ያው ኦኬ እና ያ ለዛ ጊዜ እንደዛ ያላችሁ ሰዎች እናመሰግናለን። ያው ማሚ የምትለው ነገር አለ። እኔ ደግሞ ምስኪን ጓደኞቼ አሁን ብዙ ጊዜ በቲክቶክ ስጠፋባቸው አጋጣሚ አልነገርኳቸውም። ድንገት ነው የመጣ። እኔ ደህና ነኝ። በቲክቶክ የምታቁኝ በአካል ለምታቁኝ ጓደኞቼ፣ እህቶቼ፣ ወንድሞቼ ሰላም እላችኋለሁ። በሰላም ኢትዮጵያ ገብቻለሁ። አስተካክየው ማስተካከለው ነገር አለ። አስተካክዬ መለስላችኋለሁ። እንዳትጨነቁ። ዘንዬ በብዛት ሁላችሁም በዘኑ ብዙ ጊዜ በጣም ተጨንቀሽ ነበር። ቅድስትዬ ሙራድዬም ሁሉ ፋሚሊ የቲክቶክ ፋሚሊዎቼ ብዙ ናቸው። እግዚአብሔር ናቸው መጥራት አልችልምና በሰላም ነው የገባሁት። ማስተካከለው ነገር ስላለ እቺን ቆንጅዬ ልጄ ናፍቃኝ ነበር። ሰምላያ ያው አንድ ልጅ ማለት በጣም ብዙ ልጆች ላላችሁ ብዙ እንትን ላይ ይችላል። ለኔ ደግሞ አንድና የመጀመሪያም የመጨረሻም አንድ ስለሆነች የሷም ማስተካከለው ነገር ነበረ። እኛ ጋር ተቀላቀለ ብዙ ስለሆነ ነገራችን ላይ በልጄ ድርድር የለም ከማንም ግን ሰው በነገራችን ላይ ብዙም ወለደ አንድም ወለደ እኔ እንደሚመስለኝ ልጅ ነው ይመስለኛል እንደኔ ማለት ነው። አሁን እኛ ጋር ፋዘር በቃ እንደ አንድ እንትን ነው የሚያየው። ኖርማል እኛ ወደ 30 ምናምን ነን እኛ ከሰው ጋር ከጋሴ ጋር አታገናኙ። አይ አይደለም ያነካካኝ ነው ተሰውዬ አንድ ምናምን ስትይፈረ እኔ ወጥቻለሁ እኔ ወጥቻለሁ ከቤተሰብ ጋር አሳቢ አይግባሽ። በነገራችን ላይ ወንድሞች ናቸው እህቶቹ እንደዛ በጣም የሚወዳቸው አሳጋቢ አታሽካብጪ። በነገራችን ላይ አይደለም እህቶቼ እንደ እህል እያያችሁ ከሆነ ብዙም አታሽካብ ብዙም አትመቻችሁ። አይመቻችሁም እንዴ? አይመቹም አይደለም እንዲመቹ ደግሞ መልእክት አይደለም በፍጹም እንደዛ ሳይሆን እኔ ተመችተውኛል። በጣም ነው የምወዳቸው። ካስካበቱ ለኔ ጥሩ አይደለም። እኔ እያስካበቱ አይደለም ቤት እያቀናት ነው ማለት ነው። ያው አሁን ማሚ ኬኩን ትቆርስልናለች። ያው እናንተም ሰርፕራይዝ እንደሆናችሁ ልክ እንደኛ እንደምስኪ ተስፋ አደርጋለሁ። አሁን እነ ማዘር ሳይመጡ በልተህ መውጣት ነው ያለብህ። ሻወር ቤት ገብተህ ማለት ተደብቀህ ነው ሰምተህ የለም ይዘካባል ትላስ እንግባ ቢሉት አንድ ሰው መስኮት ከፍተን እያየን አሁን እንግዲህ ጎመን በጤና ብለዋል። እናመሰግናለን ማርዬም ምስጌም ወንድሜ በጣም ነው የማመሰግነው። ስሙ ስለማላውቀው ነው። እሺ በጣም አመሰግናለሁ። ለሁላችሁም ደግሞ ለእህቶቼ ውጭ ላላችሁ እህት ወንድሞቼ እንደዚህ በፈለጋችሁት ቀን ከች ብላችሁ ሰርፕራይዝ እንድታረጓቸው መልእክቴን አስተላልፋለሁ። ይሄው በነገራችን ላይ ማለት ነው እዚህ ቡታጅራ ያው የመዳም ቅመሞች እዛ ያሉ ቅመሞች እኔ እንዴም አድርገው ሰርፕራይዝ እንዳረግላችሁ የምትፈልጉት ሰው ካለ በዚህ አጋጣሚ አረግላችኋለሁ። ችግር የለም ማለት ነው። እኔ እናንተ ደስታ የኔ ደስታ እስከሆነ ድረስ ማለት ነው። ከፈለጋችሁ አናግሩኝ፣ ችግር የለውም። ወዳችኋለሁ። አሁን ቡታጅራ ውስጥ ብቻ ቡታጅራ ውስጥ ምን ነው ወደ ሌላ ሄደች ጠለፋለሁ ብለሽ ኖ አይ ብዙም ያለፋን እንዳይሆን ወደ ችግር የለም። ለበጎ ነገር መልፋት መድከም ችግር የለውም። በዚህ አጋጣሚ ነው እንግዲህ አሁን እንግዲህ አመሰግናለሁ።
ዋው እንግዲህ ምስጋናን ያው የኬክ ቆርሳችን ይሄ ይመስል ነበር። ቤታችን ለከምከም ብሎብናል። ብትነግረኝ ብዙ ዝግጅት አዘጋጅቼ ጠብቅሽ ነበር። እኔ ራሱ እኮ ትናንትና ነው ትናንት ጠዋት ኦሬዲ ትኬት ሳገኝ እዚህ ማስተካከለው ነገር እንዳለ ታውቂያለሽ። ትኬት ሳገኝ በቃ ለምን አልሄድም ብዬ እንዳጋጣሚ ነው ጠዋቱ ትኬት ቆረጥ ማታ ነው የበረርኩኝ ማለት ነው። ይሄዳለው ብዬ አሳብም አልነበረኝ እኮ እኔ አጭር ጊዜ ሆነ በቃ አንድ አለም ከሄድኩ ገና 2 ወር ነው እኮ እዚህ መጣው እዚህ እንሂድና ስትለኝ ቦታውን እንጥራራለች ወደ ላይ በቃ ወደዚህ እንሂድ ወደዚህ ሰፈር እንሂድ ስትለኝ ግራ ገባኝ። አንድ አለም ተጠራጥሬያለሁ። ምክንያቱም ማሚ መጣ ነው ደግሞ በዚህ አጭር ጊዜ እንዴት ትመጣለች ምናምን የሚልም ነገር ያስኩኝ። ከዛ በኋላ ግን ያው ሳይ እንግዲህ አልተጠበቀ ነገር ነው መቆጣችን እንዴ አቆርጠው ነበር ታዲያ እንትን ኬክ መቆረጫ ሽንኩርት መክተፍ ማስል ሰውዬ ያረተ ወራ በቀደም አይቻለሁ ባለሙያ እንደኔ አይነት ባለሙያ ወንድ ይስጣል። አቤት እስካየ የኔ እንጂ ነው አንተ ግን ሽንኩርት መክተፍ ይሄ እኮ ለሁለት ሰው ሆኖ ቀረኩ። ችግር የለውም። ያ አሁን ያዙና ጎርተን ቪዲዮአችንን እንዘጋለን። አረ ካሜራማን አረ አስያግርሽ ስለናታች አይው አየርሽ ራብት ጥያቄ ነው በቃ ያው ቤተሰቦች በር እየተንኳኳ ነው። እግዚአብሔርን ነማዘር ናቸው ወይ ነማዘር እንዳትሆነ ያው ችግር የለውም። እንወዳቸዋለን። በጣም ነው እናከብራቸው። በዚህ የክልክ ብለን በተቆለፋል ባለ ቢንኳኳ ወይኔ ጌታ ያው እኔ እየጨነቀኝ ነው። መጀመሪያም እየፈራ ስለነበር በጣም ነው እንወዳችሁ። ቤታችን ቀዝቀዝ ብሏል። ትንሽ ደከምከም ብሏል። መጣን። እንወዳችኋለን። ሼር ሰብስክራይብ በማድረግ ቤተሰቡን ቪዲዮአችን ከተመቻችሁ ላይክ አበረታቱን። እንዳይተፈራ ሰብስክራይብ ማድረግ እንዳትረሱ። አብረታቷ ታሳድጓት። ትንሽ ቆንጆዋ ትንሽ ፋሊ ጓዳ ተደበቅ። በእናንተ ትልቅ እንደምትሆንልኝ ተስፋም እምነትም አለኝ። ውድ እህቶች ወንድሞቼ እኔ ፈርቶ ሄደ ወይኔ ጉዳይ እኔ ትልቅ ደረጃ ደርሼ እናቴን በቻልኩት አቅም ሰፖርት አድርጌ ወይኔ ወጣ እና ትልቅ ደረጃ ደርሼ እናቴን እንደማኮራ ተስፋ አደርጋለሁ። ቤተሰቦች እንወዳችኋለን። ባይ